ንግድ የጀመረች ሰሞን የአክስቴ ትልቁ ጸሎቷ አደራህ መድኃኔዓለም የዘመዶችን ሞት ቅዳሜ አታሰማኝ የሚል ነበር። ከዘመዶቿም ሆነ ከወዳጆቿ በጠና የታመመ ሰው ካለ የጣመውን ሰርታ ሄዳ ትጠይቀውና እንደተመለሰች በረጅሙ ተንፍሳ አይድል እናንተ የሰውዬ ይህን ሰንበት ላይ ወጣው አይል አደራህ መድኃኔዓለም መጠሪያውም እንደሆነ ወይ አርቡን ወይ እሁዱን ውሰደው ትላለች። አንዴ እንዲሁ የአባቷ ያክስት ልጅ በጠና መታመሙ ተነገራት። ዘመዶቿ ሐሙስ ማታ ተሰብስበው መጡና እና ሄደን እንጠይቀው እንጂ ብለው እንድትዘጋጅ ነግረዋት ሄዱ። አርብ ዕለት የሚዘጋጀውን አዘጋጅታ ወደ በሽተኛው አገር ተከትላቸው ሄደችና ማታ እግሯ ውሃ ቋጥሮ እየተንሰፈሰፈች መጣች። በሽተኛው እንዴት ነው ታቴ ስላት እሱ ምን አባቱ ይሆናል እኔን አረጋገፈኝ እንጂ ሽማቅራሪ ቅጅልኝ አለችኝ። እየቀዳሁላት ምኑን እንደታመመ ብጠይቃት ምኑን አውቄው የሳምባ ምች ነው ይላል ፈፋ ለፈፋ ድዱን ሲያሰጣ አግኝቶት ይሆናል እንጂ የሽማቅራሪ ድገሚ ብላ ሁለተኛውን ብርጭቆ ጨልጣ እዚያው መደቡ ላይ እንደ ሕፃን ልጅ ተኛች። ቅዳሜ ጠዋት ስትነሳ ግን እግሯ እንኳን ገበያ ግብር ውሃ እንዳያስወጣት ሆኖ ቆሳስሎ ነበር። ሳትወድ በግዷ ቤት በመዋሏ ቀኑን ሙሉ ምን ነገ ህጀባው ኑሮ እናንተ ባወራው ቅዳሜ ደፍቶኛል እያለች ስትብከነከን ነበር። ይህ በሆነ በሳምንቱ አርብ ማታውን አንዷ ዘመዷ መጣችና ከደጃፍ ቆማ አት የመልፊያ ደናሽና መሽሽ አለቻት። አክስቴ አቋቋሟ አላምራት ብሎ ዚያር መስጀን ደናሽና መሽሽ ብትላት ኧረ እኔስ ደህና ነኝ በሽተኛው ቁርጥ ብሶበት ውሏል አሉ እንጂ ዛሬ ያድር ብለው ነው አለቻት በስጋት። አክስቴ ልቧ ውርድ እያለ ወይኔ ወረቴ ስትል ሰማኋት። ሌሊት በተገላበጠች ቁጥር አደራህን ሚካኤል አባቴ ነገና ውሎ ባይሆን የቀረኝን ሸቀጥ ላቃለው እያለች ነበር። ማጠባብ ላይ ግን መርዶ አልቀረላትም። አጥላሷን እየለበሰች ስታልጎመጉም ትሰማኝ ነበር። አንተስ 2 ቀን አፈር አለበስከኝ አይል እኔ ደግሞ 1 ቀን ላልብሰህ እንጂ ተበልቼ እናንተ ተበልቼ